የምር ግን ትወደኛለህ? መንበይ በዚህ ሰዓት እንደዚህ አይነት ጥያቄ ትጠይቂኛለሽ? አይኔ እንደሚወድሽ አይነግርሽም? ካልጋ በኋላ እንዴም ትቀየርብኛለህ? ለዛ ነገር ነው እንዴ የምፈልገኝ ይላል። አላስገደድኩሽም እኮ ሊቀር ይችላል። ባልወድሽ ኖሮ ቤት ያስገባሽ ነበር። በየቀኑ ከአንቺ ጋር እንደዚህ ሆን ነበር። ለወንድ ልጅ እኮ እንደዚህ ሆኜ አላውቅም። ለአንተ ያለኝ ስሜት እኮ ነው እንደዚህ እንደሆነ የሚያደርገው። የኔ ፍቅር፣ የኔም ሴት ልጅ እንደዚህ አፍቅር ያለቅ በጣም ማፈቅርሽ። ተነሳሽ ወሬ እንዴት ለተደረከኝ ማለት ቸኩያለሽ? ምን ፍቅር? ምንም ቸኩያለሁ አልኩሽ አይደል? እሺ በቃ ቁርስ ልስራል። አይደላሽ ቸኩያለሁ አልኩሽ አይደል እንዴ? ባይሆን መሄድ ከፈለግሽ ማለት ነው ቁልፉን አብሮ አሰራ ቢልኝ። እሺ እንዴት ትፈልጋለህ? አላልኩም መሄድ ከፈለግሽ ነው ያልኩሽ። እንደውም ጨቀጭቂ አይ አይደል ይሄንን እኮ ነው ያልኩ። ማታ እንደዚህ አልነበረም ስታወራኝ ነበር። ምንድን ነው እሺ? ቆይ እንዴ ሁሌ ፍቅር፣ ሁሌ ሮማንቲክ፣ ሁሌ የለም እኮ አንዳንዴም እንደዚህ አለ። ለመቼ እንጂ ደግሞ ቸኩያለሁ። ለምን አትረጂኝ? እሺ በቃ ይቅርታ። ሶስት ቀንም በጭቅጭቅ ጀመርኩት። ችግር የለውም የኔ ፍቅር። ለማንኛውም ከማውራትሽ በፊት አስቢ እሺ። ስለቸኮልኩ ነው እንጂ ሌላ አይደለም። ብሬሳው እሺ ነሽ ቸትሚ እንሻልሽ ጉድ ነሽ እሺ። ወይኔ ፍቅር አለሽልኝ አለሽ ነው። ማታ በእናትሽ የሆኑ እንግዶች መጥተውብኝ ከውጪ ዲነር ነገር ነበረኛ። ኧረ እንገናኛለን ማለት እኔ ራሱ እንዴት እንደናፈቅሽ የምር እናትዬ። አይ ላቭ ዩ። ደውልልሻለሁ። እንዴ ለምሻ ፒስ ነው? እንዴት ነህ? አረፍ በል እስቲ በእናትህ። እንዴት ነህ? ምን አዲስ? እባክህ ሴትዮዋ እኮ ገገማ ናት። የምርህን ነው? የምር አልሆነም። በፍቅር ጠባ አረጋት ነበር። ከዛ ሌላው ነገር ቀላል ነበር። የሚገርም እሱም አሪፍ ነበር፣ ግን በቃ ሌላ እናጠምዳለን። ምን ችግር አለ? እሱስ ልክ ነህ። ሳባ ናት አይደል? አዎ እባክህ ጨቀጨቀችኝ እኮ። እና ከጨቀጨቀች ላሽ አትላት ነው እባክህ። በዚህ ጊዜ የቤት ልጅ ኬት ይገኛል? ደግሞ ምስኪን ነገር ናት። ስትቀና ምናምን ደስ ይላል እንጂ እንደሌሎቹ እኮ ገንዘብ አንሰራባት። መናጤ ናት። እኔ ራሱ እሱ አይደል እንደ ገረመኝ፣ ገንዘብ ሳይኖራት የቀረብካት ብቸኛ ሴት። አንዳንዴ ያስፈልጋል። ታውቃለህ አንተ አልጋ ላይ ብታያት አወይ መቻባት በእናውጣ ዛሬ ምሳ በኔ ነው። እውነት ና ና ትቀልዳለህ።
ወይ የኔ ፍቅር አለሽልኝ? አለሁልሽ የኔ ማር። መቼ ነው የምመጪው? በእናትሽ ትኬት አልቆረጥሽም? በቃ ናፈቅሽኝ እኮ። ነይልኝ፣ እጠብቅሻለሁ ማርዬ። እሞድሻለሁ። ቻ ቻ የኔ ፍቅር ማርዬ። አንቺ ልብሴን ከቱርክ የገዛሁት ሱፌ ልታበላሽው ማለት ይበላሻል። አግኝተህ አለሽኝ? ፍቅር እንዴት እንደናፈቅኝ ራሱ እንዴት እንደናፈቅሽ። ቤቱ አያምር? ቆንጆ ነው ቤቱ ሲያምር። ምን እባክህ ለምሻ አንዷ ጀዝባ እኮ በእናትህ ከሳኛለች እና ንብረቴ ምናምን ሊታገድ እንደሚችል ታውቃለህ። ማሸሽ ሳይኖርብኝ አይቀርም። እና እዩ ቤተሰብ ምናምን የለም እንዴ በስም የምታደርግላቸው? ታውቃለህ ማንም የለኝም፣ ማንም የለኝም። ምን እንደሚሻል እንዴ። ሳቢ እንዴት ነሽ? ሰላም ነው? ከየት ተገኘሽ? እሺ የኔ ፍቅር እንዴት ነሽ? ፋይል እኮ ረስቼ የሆነ ፍራንክ ልከፍል ለሰዎች አምጪልኝ ብያት እኮ። ሁሌም እንደዚህ እየረሳ ሄድሽ። እንጣላችሁ መሰለኝ። በደብቅ እኮ ፍቅሯን እየገለጸች አይደል? አንተ ባለቂ እንደዚህ ይባላል። በቃ እኔ እደውልልሻለሁ። እሺ በቃ ማታ ቤት መሽ ጠብቀኝ። እሺ ፍቅር። እሺ ፍቅር። ቻው። እሺ ሳቢ ምኗን ደግሞ ብላት ታውቃለህ? ግን ለምሻ እንዲህ ስታያት ምናምን ትሽኮረመማለች አይደል? አሁን ስታያት የኔ አልጋ ላይ ብታያት ሌላ ሰው ናት። በቃ ሁለት ሰው ናት። ልታዛብደኝ ነው። የሌለ ምርጥ እኮ ናት። ኧረ እዩ ምንድን ነው ፎንቃ ያዘሽ እንዴ? ምን ፎንቃ ነው የምታወራው? ፎንቃ ሊይዝ የሚገባው ከገንዘብ ጋር ነው። ይልቅ መላ ፈልግ እስቲ በእናትህ ለምሻ። ይሻላል እዩ። ሳቢን ለማመን ደግሞ ገና ናቸው አይደል? ለካ እሷም አለች። ከዛ ነገር በኋላ ብታያት መጣልኝ። ለምን እንደሆነ አላውቅም። እንደውም በእሷ ስም ነው የማደርገው። እኔ እኮ እዩ አንዳንዴ የምትወዳት ይመስለኛል፣ አንዳንዴ ደግሞ ታጠራጥረኛለህ። እባክህ እኔም ግራ ይገባኛል። የሚገርምህ ግን ገራገር ነገር ናት፣ ምስኪን ናት። በእርግጠኝነት ደስ ትለኛለች። የምር አመንካትማ በቃ በእሷ ስም አድርግላት። አዎ ልክ ነህ ለምሻ፣ የትም አትሄድም። ስለዚህ በእሷ ስም ነው የማደርገው። እንደው ይሻላል። እንደዛ ከሆነ ግልግል ደግሞ እፎይ ትላለህ። እዩ ግን ሁሌ ቁርስ ሳልሰራልህ እየሄድክ እየደበረኝ ነው። ማርዬ ተነሺ። እኔ ብዙ የቁርስ ልምድ የለኝም። ይልቅ ተነሺና ቶሎ እንሂድ። ወዴት ቤት? የቀለድሽ ነው? ማታ ምንድን ነው ያወራነው? ስታርገዋለሁ። ቀልድ ነው እንዳያሽው። በያውን ቶሎ ተነሺና የሚያስፈልጉትሽን ዶክመንቶች ምናምን አዘጋጂና ቶሎ ነይ። እና ደግሞ ጉርድ ፎቶ እንዳረሽ እሺ? ወይኔ ጉርድ ፎቶ የለኝም ፍቅር። አሁን ልታናድጂ ነው? አስቸኳይ ተነሻ። ስንት ፎቶ ቤት አለ አይደል እንዴ? ቶሎ ተነሺና አሁን ይዘሽልኝ ነይ። ወይስ ልታግዢኝ አልፈልግሽም? ኧረ አይደለም ፍቅር ደግሞ። እሺ በቃ አልከኝ ሁሉ ነው የማደርገው። እሺ እኔ ማር በይ በይ። አሁን ቶሎ ቸኩያለሁ። በእናትሽ ፍጠኝ እሺ? ፍቅር ግን አስበህበታል? የወላንበት ወደ እኔ ማዞር ማሬ፣ አሁን ችግር ተፈጥሯል በእናትሽ መስሪያ ቤት እና አዝማሚያው ሳይሆን ወደ እኔ ነው የሚያደለው። ስለዚህ ንብረት ማሸሽ አለብኝ። ከኔ እኮ የተሻለ ብዙ ሰው አለ ብዬ ነው ማሬ። ከአንቺ የተሻለ ሰው የለኝም የኔ ፍቅር። በጣም እኮ ነው የምወድሽ። በጣም ነው የምወድሽ። ሳቢ ዛሬ በጊዜ ነቃሽ መሰለኝ የኔ ውድ። አልተቻልሽም፣ ቀደምሽኝ አይደል? ሳቢ አንቺ ሳቢ ሳቢ የት ሄዳለሁ?
የኔ ፍቅር እንዴት እንዳሳዘንከኝ ብታውቅ። በጣም ይዋነ በ8 ወር ትውውቅ የዚህ ሁሉ ባለቤት ታደርገኛለህ ብዬ አልቤም አላውቅም ነበር። ለማንኛውም በፍቅር ስም አታለ ገንዘባቸውን ከበላችሁ ሴቶች መካከል የአንዷ ጓደኛ ነኝ። ስሟን ብጠራለም ስለማታውቃት ስሟ ይቅርብህ። ለማንኛውም ሲበሉ መበላት አለና ጠንቀቅ እያልክ እሺ። ቤቱን ደግሞ የ3 ወር ጊዜ ሰጥቻለሁ። በዚህ በ3 ወር ቤት ፈልገህ ውጣ፣ ካልሆነ ኃይል እንድጠቀም ታስገድደኛለህ። ቻው፣ እወድሃለሁ። የምር ግን ትወደኛለህ? ካልጋ በኋላ ግን እንደምትቀየርብኝ ለዛ ነገር ነው እንደምፈልገኝ እላለሁ። አላስገደድኩሽም እኮ ሊቀር ይችላል። ለወንድ ልጅ እኮ እንደዚህ ሆኜ አላውቅም። ለአንተ ያለኝ ስሜት እኮ እንደዚህ እንደሆነ ያደርግ። ፍቅር ግን አስበህበታል? የወላ ንብረት ወደ እኔ ማዞር ማሬ፣ አሁን ችግር ተፈጥሯል በእናትሽ መስሪያ ቤት እና አዝማሚያው ሳይሆን ወደ እኔ ነው የሚያደለው። ስለዚህ ንብረት ማሸሽ አለብኝ። ከኔ እኮ የተሻለ ብዙ ሰው አለ ብዬ ነው። በቃ ተረጋጋዩ። ምን ሆነ ነው? በእናትህ ተረጋጋት በለኝ። 100 ብር መሰለህ እንዴ ጠፋብኝ? ያማል እንዴ? እንደዚህ ስለሆንክ እኮ ምንም የምታመጣው መፍትሄ የለም። ተረጋጋና ቁጭ ብለህ አስብ። በቃ አትምከረኝ በእናትህ። ምክር በእናትህ ቀላል ነው በዚህ ሰዓት። ትመክረኛለህ እንዴ? ምን ኖሮ ያውቃል አንተ? ሲጀመር የት ታውቀዋለህ ስሜቱ? እኔ በማገኛት አገኛታለሁ። አላወቀችኝም። ኢዩኤል እባላለሁ። አሳያታለሁ እናቷ። እኔ ይኸውልህ ተረጋግተህ ብታስብ ይሻላል። ይኸውልህ አሁንም መፍትሄዎችን ቆም ብለህ ስታስብ ነው ማግኘት የምትችለው አይደል? ሀሳብ የምትለኝ? ኧረ ተው በእናትህ አንተ ክፉ አታናግረኝ። ዝም በል እንዴ። ተረጋጋ ይለኛል። ምንድን ነው የምረጋጋው? እማረገው እኔ ነኝ የማውቀው። ቆይ ታመልጪ መስሎሽ ነበር? አይደለም ፍቅር ደግሞ ያልከኝ ሁሉ ነው የማደርገው። እሺ እኔ ማር በይ በይ፣ አሁን ቶሎ ቸኩያለሁ። በእናትሽ ፍጠኝ። እሺ እሺ በቃ እኔ ፍቅር እዛው እመጣለሁ። እሺ ቶሎ ቢሮ ነይ። እሺ እንዳታረፍቺ። ወይ አለው ሲመስለኝ ዛሬ ሁሉም ልቀዳችን ከገቢ ደርሳል። ትላንት እኮ ለኩሻለሁ። ምን አለሽ? ከሰዓት ውልና ማስረጃ ልንሄድ ተነጋግረናል። ሁሉንም ለብረቱን በስሜ ሊያዞርልኝ ተነጋግረናል። ኧረ እባክሽ ዛሬ ሊጨርሱ ነው? እኔማ እንደ ጓጓ እንዳይነቃብኝ ብዬ ስግደረደር ነበር። እሱ ግን ወስኗል። ብታይ እኮ ተቆጣኝ። በጣም አሪፍ። ሁሉም ነገር እንዳበቃ ትተሹ ተውጫለሽ። በጣም ነው ደግሞ ይኩሮብሽ የኔ ምርጥ። እሺ በቃ ለማንኛውም ደውልላለሁ። ቻው። በቃ አንተ ተረጋጋ። እኔ ጋር እንዳሰባል።
ምን ነው ማሬ? ይቅርታ ምን ነው ሳከሻል እንዴ? ኧረ ተረጋጊ። ከማን ጋር ነሽ? ሰው የለም አብሮሽ? ጠጥቼ አላውቅም። ጓደኞቼ መጠጦች ምን ጨመሩብሽ? መጠጥ እና ሰክረሽ ነው? ቤትሽን አሳይኝ ልሸኝሽ። የቱ ጋር ነው ቤትሽ? የት ነው? የቱ ጋር ነው? አታውቂውም? አላውቀውም። እሺ በቃ አሁን በዚህ ነው መሰለኝ። መሽቷል። ተይው በዛ ነው በዛ ነው። ስሚ አላውቀውም። ስትረጋጊ ትወጫለሽ። እሺ እኔ ጋር ረፊና ስትረጋጊ ምን ትወጫለሽ። ልታረገኝ ነው? ምን አደርግሻለሁ? የሚደረገውን ነው። ነይ ተጠመድሽ አባት። ሳቢ በጣም ነው የማመሰግነው። አያሳስብም። ሜሪ ላንተ እህት እንደሆነች ለእኔም ደግሞ ጓደኛዬ ናት። የእሷ ሞት በጣም ነው የሚያመኝ። አዎ አውቃለሁ። እህቴ የለፋችበትን ገንዘብ አንድም ሳያስቀር ነው አታሎ ይበላል። ስለዚህ ለሱ ሞት ቅጣት አይሆንም። የመካድን ስሜት ማወቅ አለበት። አዎ ልክ ነህ። ብትገለው ምንም አይጠቅምም ነበር። ለአንተ መታሰር ነበር ትርፉ። አመሰግናለሁ። አንቺ ባትኖሪ ኖሮ ይሄ ሁሉ ነገር አይሳካም ነበር። ምንም አይደለም። እንኳን የጓደኛዬን ገዳይ ለመበቀል ይቅርና ኑሮንስ ለማሸነፍ ከተለያዩ ወንዶች ጋር ተኛል ነበር። ከዚህ በኋላ ሳቢ ያገኘነው ገንዘብ በጣም ብዙ ነው። ስለዚህ ያ የማታ የመጠጥ ቤት ስራሽን ታቆሚና ሌላ አዲስ ስራ ትጀምሪያለሽ። ተግባባን? ማን ወዶ ገላውን ይሸጣል ብለን ተግባብተናል። ክቡርነቱ እንደሱ አለቃችሁ አለቃችሁ ዶክተር ነርስ አረ ወይኔ ነርስ ጥሪ። ወይኔ ወንድማችን ወይኔ ሞተ። እንትን ግሉኮዝ ጨምርለት። ጥሪ ሂጂ። አይ ልቡ እየመታ ነው በያት። ነርስ ግድ የለሽ ጠንክ ቤቱ በጣም ቆንጆ ነው። በእናትህ ግን ትንሽ አታስቀንስልኝም? ኧረ አይቀንስም። ይሄማ መጨረሻ ነው። እሱም አገባኝ። በእናትህ ግን ምንም የለውም መጨረሻው ነው። እኔ ለአንተ ብዬ እንጂ ቀብድ የተከፈለበት ቤት ነበረ። እሺ ቀለም ምናምን ግን ታስቀባልኛለች አይደል? በቃ አያሳስብም። ሁሉም ነገር ጨርስላለሁ። በቃ እንዴ ሰላም ነው አና? እንዴት ነህ? አለ እየተደራጀን ነው። ምንም ብዙ ቀይ ቀስ ብለን እንደራጃለን ብለናል። እስቲ አይዞህ እንግዲህ ጎረቤት ነን። የሚያስፈልግ ነገር ካለ አለው። እሺ በጣም አመሰግናለሁ።
ሄሎ ወይዬ እንዴት ነሽ? ስሚኝማ የሆነ የሚያምር ልጅ እኮ ቤቱን ተከራየ። አዎ እንዴት እንደሚያምር ገና ሳይሆን ልቤ ድንግጥ ያለው ብታይ። እባክሽ የራስሽ ጉዳይ አልረጋጋም። እንዴት እንደወደድኩት። እሺ በቃሽ ቻው ቻው። እዩዬ አኔ እንዴት ነሽ? ሰላም ነው? አለሁልህ። ሰፈራችሁ እኮ መብራት አስቸገረ። በጠዋቱ ተያይዘኸዋል። አዎ ምግብ ልስራ ብዬ እኮ በእናትሽ መብራት ደግሞ ቸገረ። አስቸገረ አይደል? ኧረ እንደዚህም አይነት ሰፈር ገጥሞኝ አያውቅም። አይ ብዙ ጊዜ እኮ አይጠፋም። እውነት? በቃ እሱ ለራት ይሆናል። ይሄንን ምሳ ብላ። ኧረ አንቺ አያስፈልግም እንዴ መስራት እኮ ይችላል። የለም በእውነት አይሆንም። አዲስ ለአንተ ብዬ የሰራሁት ነገር የለም። ቤት ያፈራውን ነው። እንካ እሺ እኔ ካልሽ ምን አደርጋለሁ። ቴንኪዩ ግን በጣም አመሰግናለሁ። እሺ ምንም ችግር የለም። በጣም አመሰግናለሁ። ሄሎ ወይዬ እንዴት ነሽ? አዎ ምግብ ሽለት ሄድኩኝ። አዎ ጥሩ መቀራረብ ላይ ነን። ደስ ብሎኛል። ሻይ አራፍ አልፈጥንበትም። እሺ ያልሽኝን አደርጋለሁ። እሺ በቃ እደውልልሻለሁ። ቻው። አራራ ለምሾ ከመቼውም ጊዜ በላይ ቦስቶን ያምርባል። አመሰግናለሁ ሳቢና። ያው እንደ አየሩ ጸባይ እንገለባበጥ ብለን እኮ ነው። ደግሞ በጣም አምሮብሻል። ምን ደግሞ ላታቃለህ ግን ለምሻ እንዲህ ስታያት ምናምን ትሽኮረመማለች አይደል? አሁን ስታያት የኔ አልጋ ላይ ብታያት ሌላ ሰው ናት። በቃ ሁለት ሰው ናት። ልታዛብደኝ ነው። የሌለ ምርጥ እኮ ናት። ለምሾ ወዴት ሄድክ ሰውዬ? አለው እና ምን አዲስ? ምንም ያው ሰሞኑን የዩኤል ቤት ይሸጣል። ናይስ በጣም አሪፍ ነው። ብራችንን እንቀበላለን። ቀጥታ ከዚህ ሀገር ነው የምንወጣው። እዚህ ሀገር ምንም አንሰራ። እሱ ነገር ላይ ግን ገና አልወሰንኩም። ለምሹ ያምሻል እንዴ ሳቢና? አንደኛ ነገር ዩኤል አልሞተም። ሲቀጥል ደግሞ የሚበቀለን አይመስልሽም? አርፎ የሚቀመጥ ይመስልሻል? አሁን ከሀገር ወጥተን ምን እንሰራለን? ለምሹ እስኪ አስበን ማታውቀው ሀገር፣ ያውም የሱ ሀገር በጣም ከባድ እኮ ነው። አሁን ይህ ምክንያት ሆኖ ነው ሳቢና። የትኛውንም ወጣት ኢትዮጵያዊ እኮ ማለት ነው በቃ ህልም ምንድነው ምን ማድረግ ነው የምትፈልገው ብትይኮ ሰራ አድርጎ ከዚህ ሀገር ላሽ ማለት ነው። እሺ ለምሹ እናስብበታለን። አዎ አስቢበት። በዛ ላይ ደግሞ እዚህ ማን አለን? እኔ ምልክ ዩኤልን አይቶ ታውቃለህ? አረ በፍጹም። ለምን ጠየቅሽ? ናይ ዝም ብዬ ነው። የምር ግን ትወደኛለህ? በዚህ ሰዓት እንደዚህ አይነት ጥያቄ ትጠይቂኛለሽ? አይኔ እንደሚወድሽ አይነግርሽም?
ካልጋ በኋላ ሁሌም ትቀየርብኛለህ። ለዛ ነገር ነው እንደምፈልገኝ ይላል። አላስገደድኩሽም እኮ ሊቀርቻል። ባልወድሽ ኖሮ ቤት ያስገባሽ ነበር። በየቀኑ ካንቺ ጋር እንደዚህ ሆነ ነበር። ለወንድ ልጅ እኮ እንደዚህ ሆኜ አላውቅም። ለአንተ ያለኝ ስሜት እኮ ነው እንደዚህ እንደሆነ የሚያደርግ። የኔ ፍቅር፣ የኔም ሴት ልጅ እንደዚህ አፍቅር ያለ በጣም ማፈቅርሽ። የት እሺ ሳሚና አለሁ። ባወራነው ነገር እኮ ትንሽ እያሰብኩበት ነው። አዎ አስቢበት። በቃ አንቺ እዚህ ሁኚ። አንድ የሚገርም ባለ ሀብት አለ፣ ከውጭ ነው የመጣው። እንቡጥ ሴቶች ይፈልጋል። እሱን አገናኝቸው ቶሎ ነው የምመለሰው። አንቺ እዚሁ ጠብቅኝሽ። አንተ ግን ይህን ስራ እናቆም። እንዴት ብዬ ላቁመው ሳቢና? እንደ ድንገት ኢዩኤልን ለማጥመድ የገባንበት ስራ የሌላ ሀብታም እኮ ነው ያደረገን። ይህንማ ስራ በፍጹም አናቆም። አሁን እኛ ከሱ በምን ተሻልን? ግን አስበህበታል? የወላንበት ወደ እኔ ማዞር። እሺ በቃ ይቅርታ። ሶስት ቀንም በጭቅጭቅ ጀመርኩት። ከዛ ቤት ምን እንዳለህ ነው ግራ አይገባኝ። ወጥተህ ውጪው ነው እንጂ። ካኒ አንቺ በጣም መልካም ሰው ነሽ። የምር ደግሞ አየሩ ደስ ይላል እባክሽ። በጣም በተለይ ደግሞ ካንተ ጋር ሲሆን ልዩ ነው። እያሽከረመምሽ መሆኑ ነው? ከምሬ ነው። ገና ልትከራይ መጣ ቀን አይኔ ላይ ሲያርፍ ልቤ ነው ድንቅጥ ያለ። አፍቅሬሃለሁ። ቢዩ ውሰጂው ያንቺ ነው ይለኛል። ታለው ያጣፍሽ ሃኒ ወይ ጥለሽኝ ሄድሽ እኮ እዚህ አስቀምጠሽ። ምን አሰበሽ ነው? አብረን ሄድ አይባልም እንዴ? ሰለዋል አይደል? ትንሽ ሀሳብ እና እኔ ከተዋወቀን አይቀር እስቲ ስለራስሽ ንገረኝ። ምንም የሚወራ ታሪክ የለኝም። ሀና እባላለሁ። እናትና አባቷ የሞቱባት እነሱ የተውላትን ቤት እያከራየች የምትኖር ሴት ነኝ ባጭሩ። በዙሪያሽ ማንም ሰው የለ? ምንም የለም። አንድ ዘመድ ግን አለች። ከሷ ውጪ ሌሎቹን አላውቃቸው። ሶሪ ማየው ነገር አነሳውብሽ። ችግር የለም። ቅርታ። ችግር የለም። በቃ እኔ ከዚህ ሙድ እንውጣ እባክሽ። ወክ እናድርግ ደግሞ። ይዘሽኝ ወጣሽ አይደል ከቤት? ያምሻል እንዴ? ቆይ ለምንድን ነው ስነ ስርዓት የማትይዥው? ሳላፈቅሮ አልቀርም። የጓደኛሽ ገዳይ እኮ ነው። ያውም ሴቶች ላይ የሚጮት ለገንዘብ ሲል ምንም ማድረግ የሚችል እሱን አፈቀርኩት የምትይው? አላውቅም። ሴተኛ ዳር እያለሁ በገንዘብ የሚገዛኝ ወንድ ብቻ ነበር የማውቀው። ለመጀመሪያ ጊዜ ግን አፈቀረኝ። ወድሻለሁ የሚለኝ ማሬ የሚለኝን ወንድ እኮ ነው ያገኘሁት። አይገባሽም እንዴ? ለጥቅሙ ነው ማሬ የሚልሽ። ለገንዘብ ብሎ እኮ አይደለም እኔን የቀረበኝ። እነሽ ገንዘብ ነበረኝ እኔ። አሰሚም ለስሜቱ ነው የቀረበሽ።
በዛም ቢሆን እኮ አንዴ ወይ ሁለቴ ቢንከባከበኝ 8 ወር ሙሉ ከኔ ጋር ምን ይሰራል? ምን እየሆንኩ ነው ግን ያለሁት አሁንስ? ደሬ በቃ እኔ እቺ ልጅ ልታሳብደኝ ነው። አንተ ልጅ ያማል እንዴ? ወይ ምንድነው የምትለው? ወዳታል እንዴ? በቃ አላቅም ደሬ፣ ግን በፍቅሯ ላብድ ነው። ወይ ግን ለማ ከምር ልጅቷን ታፈቅራታለህ ነው ወይስ የዩኤል ሁሉንም ንብረት ወስደ እሷ ብቻ ስለቀረች እሷን መጠቅለል ፈልገህ ነው? ይኸውልህ ደሬ፣ የእናቴ ሞት የእህቴ ሞት ተደራርቦብኝ ነው እንጂ ማለት ነው ከድሮም ጀምሮ እንደማፈቅራት ታውቃለህ። አንተ ዛሬ ደግሞ ሳቢያ አትመጣም እንዴ? አንተ ልጅ ትሳባን ወዳታለህ አይደል? አልወደድኳትም። ላትመጣም ወይ ብዬሽ እኮ ነው የጠየኩት። አላፈቀርኩም እንዴ? ነው ምን አባቱሽ ወጣ አይደል? ነው ጨምላቅ የባለፈውን አሳይመንት ሰራሽ እንዴ? ታው ሰርቻለሁ። አንተ አልሰራህም? ምን አልሰራው? ለምን? በቃ አልሰራው። ደግሞ እኛ ቤት መምጣት አቆምሻ? ከሜሪ ጋር አብራችሁ አታጠኑም እንዴ? ኧረ እንደዛ አይደለም። ትንሽ እኮ ስራ ስለበዛብኝ ነው። ደሬ በቃ ከዚህ ስሜት ለመውጣት መጠጣት እፈልጋለሁ። ነው ተንጠጣ። እሺ ጠብቀኝ። ተነስ። አንቺ ግን አዲስ ፍቅር እንዴት አደረገ አይባልም? አዎ ሊያሳብደኝ ነው እባክሽ። አዎ አሁን ጥሩ እየተላመድን ነው። አላውቅም ግን ወስቼዋለሁ። አዎ ያው እኔማ እንዳልፈጣጥንበት ብዬ እኮ ነው። እሺ ወይ በቃ እሺ እደውልልሻለሁ። እሺ ቻው። አቢናፍቀሽኛል አላፈቁሽም ወይ ለማ መራራቁ ቀርቶ አንገናኝም ወይ ሳቢዬ ልጅኝ አንተ ቆይ ሳቢን ትወዳታለህ እንዴ? አንተ ለማን እኮ ጓደኛ እኮ ነኝ። ዝም በል። ትወዳታለህ። እንዴት ነው የምወዳት? ያንተ ፍቅረኛ አይደለች እንዴ? አትወዳትም? አልወዳትም። አሁን ሳቢ የምትጠራ ልጅ ሆና ነው የማትወዳት? እሺ በቃ ወዳታለሁ። ጭራሽ ወዳታለሁ። በቃ እየወደድኩ ጠላታለሁ። ና ስልክሽን አቋረጥሽ እንዴ? አይ አላቋረጥኩም። እውነት ከማን ጋር እያወራሽ ነበር? አንዲት ከዝና አለችኝ አላልኩም? ከሷ ጋር እያወራ ነበር። እውነት? ምን አወራችሁ? ስለ ስራ፣ ስለ ቤተሰብ። ስለ እኔ ምንም አላወራችሁ? አላወራ። እርግጠኛ ነሽ? በሩ ጋር እኮ ቆሜ እየሰማሁሽ ነበር። አንተ አማል እንዴ? ምንድነው? ማታ እኮ ነው በእናትሽ ከደሬ ጋር ትንሽ ፈታልና መሸብኝ። ከዛ ነው እዚህ ያደርኩ። በቃ በየሄድክበት መጋደም ሆነ ስራክ። እባክሽ እሺ፣ አሁን ቆይ ወሬ ልትሄጂ ነው? ትናንት እኮ ቀጠሮ አለኝ ብዬ ነበር። የምን ለካ ነግረሽኛል። ደግሞ ማታ እራት ልጋብዝሽ። እኔ እንጃ አስፈላጊ ነው። ምን ችግር አለ? ጓደኛ ማቾች አይደለን እንዴ? እሱማ ልክ ነህ፣ ጓደኛ ማቾች ነን። በቃ ስለዚህ ማታ እደውልልሻለሁ። እሺ በቃ እሺ፣ ቻው።
ወይዬ ውዴ እንዴት አደርሽ? ደህና አደርክ? እንቀሰቅስ አልፈለኩም። ማስተኛኘት በጣም ነው የሚያሳዝነው። እውነት በጣም ተመችተሽኛል። ከፈጠንኩ ግን ይቅርታ። እንፍጠን አላውቅም፣ ግን ከዚህ ደስታ መንቃት አልፈልግም። ዞርም ብዬ ማሰብ አልፈልግም። ወድጄሃለሁ። እኔም ተመችተሽኛል። ስለአንተ ግን ምንም ሳላውቅ ነው ከአንተ ፍቅር ያዘኝ። እኔም ስለኔ አላውቅም። አንተ ያማሃል እንዴ? ቢሮ ውስጥ ታሳድረኛለህ? ሩም እንዳልይዝልህ እኮ ሩም ሁሉ ተይዟል ተባለ። በዛ ላይ ደግሞ ሰፈር ሩቅ ነው፣ ራይዶች ደግሞ አንሄድም ምናምን። ለዛ ነው እዚህ ያሳድርክ። አረ በጣም ትገርማለህ ሰውዬ። በስማ እኔ የሚሻለውን ነገር አደረኩኝ። እንደውም እቤት ወስድ ምን እንደሚፈጠር ታውቃለህ? በጣም ታዋረደኛለህ እኮ። ብዙ አወራሁ እንዴ? ብዙ አወራሁ ትላለህ እንዴ አንተ? ምንም እኮ ያስቀረው ነገር የለም። ሆድ ያበውን አደረከው እኮ። በስማም አንድ ነገር ራሱ እኮ አላስታውስም። በዛ ላይ ስልኬም ዘግቶ ነው መሰለኝ አንድ ነገር አልተደወለም። እስኪ ቻለኝ የዘጋሁት ደግሞ ደውለ ሰው እንዳታስቀይም ብዬ ዘጋሁብህ። ሄላ ወይዬ እንዴት ነሽ? አዎ በረንዳ ላይ ነኝ። እሺ የኔዎች ወይዬ ዳለብሽ እንዴ? እንዴት ከዝናለች አላልኩም? እየመጣሽ ነው እናት አንቺ ምሳና አገኘኋት መንገርቼ ለረፍሽ እንዴ? ታውቃታለህ እንጂ እንዴ በፍቅር ክንፍ ያርገኝ ሰው ማውቃል። ከምረሽ ነው? አዎ ትላንት እኮ ተደብቀሽ ታምን ሰምቼሻለሁ። እንኳን ሰማኸኝ። ባሰማኝማ የማታውን ጣፋጭ ጊዜ እናሳልፈው ነበር። ስስካሽ እንዲዋው ስሜቴ ነበር። በጣም እኮ ነበር መሳሰልሽ።
አንሺው ምንድነው? ጓደኛዬ ምንድን ነው የሆንከው? ቆይ ቢሮ ሲሄድ የለህም እኮ። አላውቅም ደሬ። ቆይ ምንድን ነው የሆንከው? ለማ አላውቅም ደሬ። ይኸው በቃ ላብድልህ ነው። እሺ ቤት ሄዳ አይታታል? ይኸው ዛሬ 3 ቀኗ ነው ደሬ። ቤት ውስጥ የለችም። ስደውል ስልኳን አታነሳም። ጠፍታለች እኮ። እሺ ዘመድ የቅርብ ሰው ምናምን የላትም? አዎ ዘመድ ስትል ትዝ አለኝ። አንዲት ከዝን አለቻት። ከዝን? አዎ እንደውም ማን ነበር ስሟ? ሀና የምትባል ከዝን አለቻት። እና ታዲያ ደውልላታ። ስልኳን አላውቀውም። እሺ ቤቷንስ? አሁን ደሬ እንዴት ነው በሰዓት ይሄን የምትጠይቀኝ? እንዴት ቤቷን ላውቅ እችላለሁ? ምን ላድርግ ለማ፣ ስለጨነቀኝ እኮ ነው። ገባኛል። ሳቢ ራስሽን እንዳትጎጂ፣ ተረጋጊ። ሳቢ ራስሽን እንዳትጎጂ፣ ተረጋጊ። እሺ እፈታሻለሁ፣ ግን እንዳትጮይ። እኔ የምልህ ለማ፣ ወይ ግን ለምን ለፖሊስ አናመለክተም? ተደም እንዴት 3 ቀን ሙሉ ሳላመለክት እቆያለሁ? ምን ይሆናል ታዲያ? ምናልባት ታግታ ይሆን እንዴ? አው የምትጠረጥረው ሰው አለ? እዩኝ። ቆይ እንዴት ነው እስካሁን ያልመጣልኝ? እዩኝ ለራሱ ምን ጉልሽ የደማውት ነኝ ታለቅሻለሽ? ጭራሽ ላሰርኩሽ ትሰብኛለሽ ስል ዳቦ እንደተነጠቀ ጻልሽ አልሻለሽ?
እባክህ ለማ ተረጋጋና ለማሰብ ሞክር። ምን ነው የምረጋጋው? ሰውዬ አልረጋጋም። ምንም ቢሆን የዩኤል ጓደኛ ነበርክ። ስለዚህ የት ሊደብቃት እንደሚችል ፍንጭ ልታውቅ ትችላለህ። አላውቅም። አብሬው ሴት ከማሯሯጥ ውጪ ምንም ነገር አላየሁበትም። የሆነ ፍንጭ ልታገኝ ትችላለህ። እስኪ ለማሰብ ሞክር። አንበሳ የሐናን ቤት አወቅኩት። ሐና ደግሞ ማናት? ያማል እንዴ አንተ ደግሞ ጠዋት የነገርኩኝ ሳቢ ከዝም ሐሳቤን በሙሉ እኮ ዩኤል ጋር እጄ እኮ ሐናን ልባል አልኳትም ነበር። የሆነ ቀን አክስቴ ታማለች ምናምን ብላ እንዲሁም ሸኝቻታለሁ። እና ታዲያ ምንድን ነው የምንጠብቀው? እንሂዳ። ምን አለች? አላገኘኋትም እባክህ። እና ታዲያ ምንድነው ፊት እንደዚህ ጣልቆሽ? ጤና ይስጥልኝ። አብሮ ይስጥልኝ። ሐና የለችም እንዴ? ባንኳኳ በሩ አይከፈትም። እኛም ግራ ገብቶናል። እችን 3 ቀን የለችም። እሷም 3 ቀን ሆናት ከጠፋች። አዎ ከ3 ቀን በፊት እየተጫጫው ነበር። ከዛ ሁሉም ጠፉ። ማን ነበር? አንደኛው ዘመዷ ናት። አልፎ አልፎ ስለምትመጣ አስታውሳታለሁኝ። አንደኛው ተከራይ ነው። እዩኤል ይባላል። እዩኤል? እርግጠኛ ነሽ? አዎ እርግጠኛ ነኝ። እዚህ ተከራይ ስለነበረ አውቀዋለሁኝ። ይሄ ነው? አዎ እሱ ነው። ግን ወዳጃቸውም ጠላታቸው አላውቅም። ይሄን ሁላ ነገር ያስቀባጠረኝ መጥፋታቸው ስላሳሰበኝ ነው። አይ እኔም ጓደኞቼ ናቸው። መጥፋታቸው አሳስቦኝ ነው እዚህ የመጣሁት። ይኸው እዩኤል ማለት እጅግ በጣም መጥፎ ሰው ነው። ስለዚህ ድንገት ተመልሶ ወደዚህ ከመጣ ለኔ ትደውይልኛለሽ? እሺ አይደል? እኔ እኮ ጠርጥሬያለሁ። ሐንዬ ጋር ጠጋ ሲል አላማረኝም። ጠጋ? አዎ ወዲያው ነው ያግባባት። ከዛ ውሎ አዳሩ ሁላ ከሷ ጋር ነው የሆነው። እሺ በቃ አሁን ስልኬን ያዥ 0951 2097 ቀጥታ ትደውይልኛለሽ? እሺ አመሰግናለሁ። እሺ አመሰግናለሁ። ምን እና ሐናን የጥምዳ ሰባን ለመያዝ ሲል ነው? አዎ መሆኑ ነው። ወይኔ ደረጀ ምን አይነት ሰው ነው እባክህ? ለበቀል የኛ ያክል እርምጃ የሚራመደው? ለበቀልማ እኛ ነበርን እኮ የበቀል አስተማሪዎች። በቀልን ከኛ ተምሮ እኛን እንደዚህ በቀለናል። አሁን ትንሽ የተረጋጋች ትመስያለሽ። አንተ ግን ምን ልሁን ነው የምትለው? ምን አልክ? ቆይ ለምንድን ነው ያሰርከኝ? ከኔ ምን ለማግኘት ነው? ማውን ናፍቀሽ አልቀረብም። ከምሬ መቼም ለምን በቀል ብለሽ ብትቀርቢኝም ከኔ ፍቅር እንዳያዘሽ ነው። በጣም ነው እንደጉረኛው እኮ። ከገንዘቡ በላይ ምን እንዳበሳጨኝ ታውቂያለሽ? ሴተኛ አዳሪ ሰማኛለክ። ሰካራም ሲለፋደድብን እንዴት ብለን ራሳችንን መከላከል እንዳለብን በደንብ ነው የተማርነው።
እንዴት? ሁሌም የማላስበው መንገድ እኮ ነው የምትመጪው። ስለ አንቺ እርግጠኛ መሆን የምችለው አንድ ነገር ነው። በምን? ለእኔ ባለሽ ፍቅር። ትሰማኛለህ ሰውዬ? እኔ ለበቀል ነው እሺ የቀረብኩ። ፍቅር ምናምን ብሎ ተረት የለም። እንደዛ ከሆነ ለምን ለፖሊስ ያለውሽ? ወይ ደግሞ ለዛ ፋራ ለማ እንዳልደወልኩ በምን እርግጠኛ ሆንክ? ስልክሽ እስካሁን ቢሰስተ ራሴ ልቀጣ ስላሰብኩ ነው። ምንድን ነው የሆንከው? ምንድን ነው የሆንከው? ለማ እባክህ እስኪ ረጋ ብለህ ለማሰብ ሞክር። ለማ ኢዩኤል ሊደብቃት ይችላል። እስኪ ረጋ ብለህ አስብ። እንዴት ነው ደሬ ተረጋግቼ የማስበው? ለምንድን ነው 10 ጊዜ ተረጋጋ የምትለኝ? ለሳባ እኮ እንደዚህ በመጨነቅና በመበሳጨት አይደለም መፍትሄ የሚሆነው። ይልቅ የት ሊደብቃት እንደሚችል ማሰብ አለብህ። መረጋጋት እኮ አቃተኝ ደሬ። ይኸውልህ ለማ ለሳባ ልንደርስላት የምንችለው በመበሳጨትና በመናደድ አይደለም፣ ረጋ ብለን በማሰብ ነው። ምንድን ነው? አያችን ምንሽ? በእናትህ ቅዱሴ አንዷን እያጠመድኩ እኮ ወንድሟ አላስቆም አላስቀምጥ አለኝ። ጃስ እንለዋለን በእናትህ። ኧረ ምን ችግር አለው? ወየን የምንለው። አዎ እዛች መጋዘን ትወስድልኛለህ። አብሽር። አሳስብ። ችክ አለብኝ ታውቃለህ። ችክ ሁሉም ነገር በእኔ ጣሉ። ቀልዳለ እንዴ ባል? አዎ ቅዱስ። አዎ ቅዱስ የዛ የዩኤልን ተልካሻ ስሮቹን የሚያጸዳለት ልጅ ቅዱስ ይባላል። እና ሁኔት ነው የምናገኘው? አዎ ደሬ ሰፈሩን አወቅኩት። ና አንቺ ግን በጣም ጨካኝ ነሽ። ከኔ መውለድ አልፈለግሽ ማለት? እንዴት አስችልሽ? እዚህ ጋር ነሽ። ገና ቆርጥልሃለሁ። በነገራችን ላይ ዘመድሽ በጣም ጣፋጭ ነች። አንተ ውሻ! ሳቤት ነው ያለች። ኧረ እኔ ምንም አውቀው ነገር የለም። ዝም በል ተናገር። ኧረ እኔ አላውቅም። ተናገር። የት ነው ያለችው? ተናገር። የት ነው ያለችው? እሺ ልናገራለሁ። እሺ በቃ ባለጌ ነህ። ውሻ ስድ ካንተ ብዙ ታወራለህ እንዴ? እንዳንቺ ግን ጣፋጭ አይደለች። አንተ ውሻ!
7 አንተ የማን ልጅ ጭራሽ እንደና መቁጠር ጀመር? ምን ሆነሻል? ስንት እንዳለን አይተን ለመቆጠብ እኮ ሂጂ ምን ማትሰራ ሂጂ። እሺ በቃ ምን አባቱ ከልኩ አልፍ በቃ ሩብ እንኳን ያንሳል። ግማሽ ኪሎ ሙዝ ይዘንላት እንሄዳለን። አዎ ያንተስ ከፋ ደግሞ እውነቴን እኮ ገንዘብ የመድኃኒት ሆነ የምን ሆነ ገንዘብ ነው ታባን